የምታወሩት ነገር በልጅ እንዳይታገዱ ፊልፍ ስለዚህ አሁን ወሬ ዘን ወሬ አይደለም ማናፍሰው እኔ እየኖርክ ያለሁትም ነው ማወራው ግን ወሬኞች ደግሞ የሰውን ወሬ ይዘው ነው እያናፈሱ ያሉት ስለዚህ ፊልፊት ዳይሬክት እኔ መጠየቅ የሚፈልግ እኔ መልሽ ብላል መልስላለሁ በተረፈ በሷ ጊፍት ወሰርሽ በፍጹም የኔ ቤተሰቦች ይነግሯል ይመልሱልሃል እኔ በሷ የመጀመሪያ ቆሜ ያለቀስኩት እኔ እኮ ነኝ እኔ ሶፊ እናት እንዴት በደላለች እናት እንደዚህ ሄጄ እሷን እንዴት ያንን ቃል ካፍሻ ወጣሹ ምን ያንን ቃል ባላልሽው ስላት ውሸት ልናገር ወይስ ትለኝ ቢሆንም መውረድ ነበረብሽ አልኳት እኔ ነኝ ልንገርህ ከዚህም ሳዳምጥ ለኔ ያልጣመኝ ነገር እውነቱን የሚያውቀው ልንገርህ ሙስጠፊ ኡስማን አላህ ነው የሚያውቀው ፈጣሪ ነው የሚያውቀው እኛ አብራቸው አልኖርንም መጡ አወሩ አዳመጥን ከዛ ምላሽ ማን ነው የሚሰጠው ህዝቡ ነው የሚሰጠው ገባክ እሷን የዛለት ማታን እናንተ ስንታረቅ 5 ሳንቲም አልወሰድሽም ስትለኝ እንዳልወሰድኩኝ ስለማቅ ነው ገባክ እኔ እንደዛ እኔ ከወሰድኩኝ እንዴት ወይኔ በእናትህ በሷ የተነሳ እርዳታ ቆም ያለ ሰው ያዘነባት ነው ልንገርህ ገባክ እኔ አሁን እዚህ ጋር እየከሰሱ ለሰው ነው መመለሰው የሚከሰኝ ሰው የለም ልንገርህ ለህዝቡ ነው መመለስ ያስኩትኝ እና እኔ እሷ የዛን ጊዜ ማታ ነግሬያለሁ አትመጣም ቤትክ ብዬ ነግሬያለሁ እኮ አንተ ልብ ብለህ አላዳመጥከኝም ሀናንን ከማስገባ ከፈለክ ሀናንን አስገባን ሰው አውራን እናስገባት ነው ችግር እና እኔ አትመጣም ብዬ ነግሬያለሁ ለምን ብትጠይቀኝ ኖሮ የዛን ጊዜ ጥሩ ነበር አልሰማኸኝም እሷን ከሰዋታል ስማችን ሚዲያ ላይ አታንሺ አንተ የልጆቿን ስም ስለሚያነሱ ነው ማትመጣው አንተ ጋር ብዬ እኮ ነግሬያለሁ ለምን ልጆቹ ስማችንን አታንሳ እርዳታው መቀጠል ትችላለች ዛሬ ለምን ተበደልኩ ብላ ትመጣለች እሺ ታዲያ እንግዲህ ሙስጠፊ እኔ አብራት አልኖር እኔ ያለው ቃል ሶፊ አንድ ነገር እኔ ቃል በቃል እንነጋገር ይቀር እኔ ትላንት እኔ ጋር ከስርታይ ነበረ እንዴት ነሽ ደህና ነሽ ብዬ መልሼላታለሁ ይቅርታ ሶፊ ጥያቄ ልጠይቃ ቆሰና ታጥቶዳ በባለፈው ደቂቃ ስራ ነኝ ብላ ላጥብለውታለች ሶፊያ አሚናት አንተ ታበኛ ታደጭ ስራት ያዥ እሺ ስራ ነኝ ስልሽ ስራ ነኝ ስራ ወጥቻለሁ አላ ሶፊ ለክሽ አንቺ የህዝብነሽ እሷ ማሚ መካሁ በኋላ የህዝብናት አንቺም የህዝብነሽ ስለዚህ ሶፊ አዳምጪ አይ ስራ ነኝ ብላ ላጥብላ ወጣች ምንድነው አጥብሽና ሶፊ አንዴ ይቅርታ አግለና ጥያቄ ሊጠይቁሽ ስለሆነ ሁሉም የሚጠይቁሽን ጥያቄ በአግባብ መልሽላችሁ አጥብላ ወጣች አትበላ እኔ ሌባ አይደለም ስራ ነኝ ስራ ነኝ ከስራ ወጣው ሀሳብሽ ሶፊያ አሁን አንቺ በቀላነት ለመረዳት ከሞከርሽ ላጥብላ ወጣች ማለት ቶሎ ብላ ወጣች ነው ኦኬ ስራ ሞልሽ ለሌላ ሰው ምን ይመስላል መሰለሽ ፈርቼ ወጣው ይመስላችኋል ገባሽ እንደዛ ብለሽ አስተካክለሽ ለማውል እንግዲህ አንቺ ይኸውልሽ ቤትሽን ከፍተሽ ስለ እናትየዋ ተቃራኒ ነበር ስቶሪ ነበረው እንዳከጂ የምን አባቷ መረዳት እያልክ ማለት ነው ለዛውም ዲስሪስፔክት ያደረግሽ የአምስት ልጆች እናት ማንም ይሰማሻል አትበይ እንደዚህ በእናትሽ ሶፊያ ሜቢ አይወዲ ሶፊያ አንድ ነገር ላስረዳሽ አንቺ ተናጋሪ ነሽ ህዝብ ደግሞ አዳማጭ ነው ገብቶሻል ሰው ደደብ አይደለም እኮ ኢትዮጵያ ህዝብ ከስር ሆኖ እኮ ያይሻል አለ በቃ ስለዚህ 400 ሺህ ብር ወሰደች በሷስ ሲባል አንቺ ምን እንደምትመልሽ እስቲ እሱ ሌላ ነገር ነው እሱ ስለማት አይደል እኔ ማውራው ስለ እናት ነው ስለ እናት ነው ስለ አገባኝ ነው ሶፊያ ለምንድን ነው ቀስ ችግርሻችሁ ትናደጃለሽ ሰው ሲጠይቅሽ በስነ ስርዓት አስተካኪውና አዳምጬ መልስልሻለሁ ሶፊዬ እሺ የሚጠይቁሽ በስነ ስርዓት አንዳንድ መልሽ እኔ ነኝ የምጠይቃት ለመሰለው ኡስማንዬ እቤቷ ከፍታ የምን አባቷ መረዳት ነው ይኸው እንደዚህ እንደምታወራው የምን አባቷ ደግሞ ዋሺ አሁንም አትዋሺ ሶፊያ እንዴ አንቺ ነሽ ስልኩን የገዛሽላት አንቺ ነሽ የገዛሽላት እናት ናት አንቺ ሴትዮ ስነ ስርዓት አድርጊ እናት ስርዓት ያዥ ራስሽ ስርዓት ያዥ ሴትዮ ልካች ትሆናለሽ በእናት ብዙ ጊዜ ጠይቄሃለሁ አልሰጠኸኝም ቆይ ማንዬ ቆይ አንዴ ይኸውልሽ ይሰማል
ችግሩ አታስወራም። አንድ ሰው ሀሳቡን ዛሬም ነገም ቢሆን እውነት ካወራሽ አዳምጥሻለሁ። ብታወሪ አላስጨረሽኝም እኮ ሶፊያ። አላልኩም አትበይ አላልኩም። አታስወራም እኮ ቤት ከፍተሽ እኮ ረጅም ሰዓት እኮ ስቶሪ ነው የምትይው እንዴ? እኛ ቤት ከፍተን እኮ አናወራም ሶፊያ። እኛ ቤት ከፍተን አናወራም። የተከፈተ ቤት እየገባን አስተያየት እንሰጣለን ነው እንጂ ቤት ከፍተን አናወራም። ሶፊያ ጠቅለል አድርጋ ትመልሳለች። ሶፊ አንዴ እንድትገላገኝ ጠቅለል አድርገሽ ለመመለስ ለሁሉም ግልጽ ልንገርሽ፣ የገባ ሁሉ ሶፊ ከሚል አንዴ ጠቅለል አድርጎ ለማውጣት እኔ አሁን እንዳንድ ጋዜጠኛ የሁሉንም አድቫንቴጅ ይዝና እንዳንድ ጋዜጠኛ ተረካርግቼ ሁሉንም መልስላችኋለሁ። እሺ ኡስማን ንገረኝ። አዳምጪውና ኔጌቲቭ ፖዚቲቭ አዳምጪውና ለምሳሌ እህታችን የምትጠይቅሽ ጥያቄ ሶፊ አንቺ ቤት እየመጡ ልጆቹ የሚሆን ነገር አለ የሚጠይቁሽ ጥያቄ አንድ ላይ ጠቅለል አድርገሽ ትመልሽላቸዋለሽ። ሶፊ ቀጥይ። ያ እሷ በልጆቹ ሳይድ ነበረች። እሱ የራሷ መብት ነው። ገባ አይደል? ግን ሴትዮዋን መርዳት የሚፈልገውን ሰው እንዳይረዳ ያስደረገች ዳይሬክትም ኢንዳይሬክትም እኔ በአይን ያየሁትን ነው የምነግርህ። 2000 ብር የራሷ ግሩፕ ውስጥ ያለች ልጅ ኦልሬዲ አውጥቼዋለሁ እባክሽን ይግባላት እያለቻት ሞቼ ይገኛለሁ መልሽ ወደ አካውንትሽ ደግሞ ለእሷ መርዳት ለእሷ ምን ስንት የታመማለ ስንት እንትን ያለ እንዴ! እንደዚህ አይባልም። እናት ናት ሶፊያ። አሁንም ቢሆን የሆነ ነገር እጅሽ ይኖርበታል የምጠራጠረው አንደኛ ነገር ኡስማን ቤት በባለፈው እያወራን ያለ ቶሎ ብለሽ ገብተሽ አትመጣም እርማችሁን አውጡ እንዳት አትመጣም ምናምን አለች። ይሄ ማለት የሆነ ነገር ኮኔክሽን አለች ማለት ነው። ገባሽ አይደል? እንደገና ደግሞ አሁን መዓዛ ደግሞ ያለችበትን ሁኔታ ልትገልጽ ለምን በእንጥልጥል ስለቀረ ልትገልጽ ከመግባቷ እስከ ዛሬ ድረስ እኔ ኡስማን ቤት መተሻ ይቻላል። ከዛ በኋላ ማለት ነው ሮጠሽ መጣሽ። አሁን መተሽ ሀሳብም ልትሰጪ ይሁን ምን ልትይ እንደሆነ አላውቅም። ለምንድን ነው እግር በእግር እየተከታተልሽ ሴትዮዋን እንደዚህ እንትን የምትያት? ይሄንን መልሽልኝ ፕሊዝ። አለቀ።